የሚያምሮ ራሱን ለውጦ እኔ ነው የሆነው ይዛትሩ አብ አንድ ነን ሲል የሆነው ነው እኔ እግዚአብሔር ልጅ ነኝ ሲል የሆነው ነው everything what he says የሆነው ነው መለኮት ነው እኔም መለኮት ነኝ ልጅነታችን አንድ አይነት ነው ሲሚላር ነው ምንም አይነት ልዩነት የለውም ትሪኒቲ የሚባለው ሐሳብ ምንድነው የሚል ከዚህ አሁን ከማነሳው ጀርባ ስላለ ከዚህ ጀርባ ስላለ እሱን ሐሳብ ለብቻው በተናጠል በሌላ ጊዜ የኔ ልጅነትና የኢየሱስ ልጅነት አንድ አይነት ነው ባለፈው ሳምንት እንግዲህ በክርስቶስ ኢየሱስ የእግዚአብሔር ልጆች እንደሆነን ክርስቶስ አዳኛችን እንደሆነ ክርስቶስ መዳኛችን እንደሆነ አውርተናል እና የእግዚአብሔር ልጆች ነን ስንል ምን ይያለን ያለ ነው የሚለውን እናያለን ዛሬ እንግዲህ ይሄንን ሐሳብ ለምንድን ነው በትክክል የምናየው ለምሳሌ ኢየሱስ ክርስቶስ ልጅነትን ሲናገር የተናገረበት መንገድና እኛ ልጅነትን ስንል የምንናገርበት መንገድ is that really similar ነው ወይስ ልዩነት አለው አሁን የሚነሳው ትልቅ ፋንዳሜንታል ጥያቄ ለዛ እንግዲህ ስለ ኢየሱስ ክርስቶስ እናወራ እንደ ጋድ ኢንካርኔተር ነው ብለናል መለኮት ምን ያደረገ ነው በስጋ ነው የተገለጠው ብለናል ይሄ የመለኮት በስጋ መገለጡን ልጅነት ብለናል አይደል እንደዛ ነው መጽሐፍ ቅዱስ የሚነግረን he is the son of God የተባለው መለኮት በስጋ የተገለጠበትን እንደሆነ ይነግረናል እንግዲህ ያው በዚህ ውስጥ እንግዲህ ፋርዘር ዲቴል አንገባም በስጋ የተገለጠው መለኮት ማን ነው እግዚአብሔር አንድ ነው እግዚአብሔር ሶስት ነው የሚሉ ሐሳቦች ከዚህ ጀርባ ሊነሱ እንደሚችሉ ይገባኛል ለጊዜው እንደኛን ሐሳቦች አሁን አላነሳም ማለት እግዚአብሔር አንድ ነው ሲባል እግዚአብሔርም ሶስት ነው ሲባል ምንድነው ምን ማለት ነው ይሄ ትሪኒቲ የሚባለው ሐሳብ ምንድነው የሚል ከዚህ አሁን ከማነሳው ጀርባ ስላለ ከዚህ ጀርባ ስላለ እሱን ሐሳብ ለብቻው በተናጠል በሌላ ጊዜ የምናየው ሐሳብ ይሆናል ግን አሁን እንደዚህ በሚለው ብቻ እኒ ወይም እንመለስ ምንድነው ቃልም ስጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ ስለሚል ቃልም በመጀመሪያ ነበረ ቃልም ከእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ስለሚል ስለዚህ አሁን ይሄ ቃል ስጋ ሆኗል ቃሉ ስጋ ሆኗል ቃሉ እንደኛ ሰው ሆኗል ቃሉ ሰው በመሆን ሂደት ውስጥ ያለውን ስለዚህ ይሄ የሰው ልጅ ተብሎ ተጠርቷል የእግዚአብሔር ልጅ ተብሎ ተጠርቷል መጽሐፍም ሲነግረን እዛው ክፍል ላይ እግዚአብሔርን ያየው አንድስ እንኳን የለም አንድዬ ልጁ በቅፉ ያለው አንድዬ ልጁ እሱ ምን አደረገው ተረከው የኔ ልጅነትና የኢየሱስ ልጅነት አንድ አይነት ነው ወይ አዎ ብዙዎች ሲመልሱ ማለት አሁን ከረንትሊ አንዳንዶች አዎ አንድ አይነት ነው የኔ ልጅነትና የኢየሱስ ልጅነት አንድ አይነት ነው ሲሚላር ነው እሱም ከእግዚአብሔር ተወልዷል እኔም ከእግዚአብሔር ተወልጃለሁ ምንም ልዩነት የለውም እሱም ዲቫይን ነው እኔም ዲቫይን ነኝ እሱም መለኮት ነው እኔም መለኮት ነኝ ልጅነታችን አንድ አይነት ነው ሲሚላር ነው ምንም አይነት ልዩነት የለውም የሚል ምንድነው አመክኖን ይዘው ይከራከራሉ አንዳንድ ጥቅሶችን ወስደው ያስረዳሉ አንዳንዶች ደግሞ እንደውም ኢየሱስ ክርስቶስ the main intention to come የመጣበት እኛ ራሳችን የእግዚአብሔር ልጆችም አማልክት ልጆች አማልክት ስለሆኑ አማልክትነታችንን ስላላወቅን አማልክቶች መሆናችንን ለማስረዳት ነው ብለው አንድ አይነት ነው ምንም ልዩነት የለውም ይላሉ እና ይሄንንም ለዚህ ማስረጃ ሲያቀርቡ መጽሐፍ ቅዱሳዊ ጥቅሶችን ይጠቅሳሉ ግን እውነት ነው ወይ ምክንያቱም አንዳንድ ነገር ክሌም ስናደርግ ክሌም የምናደርገው ነገር እውነታ መሆን አለበት ኢየሱስ ክርስቶስ ክሌም አይደለም ያደረገው ይድድን ክሌም እኔ የእግዚአብሔር ልጅ ነኝ ብሎ አይደለም ክሌም ያደረገው ምንድነው ወይም ያመነው በማመን ያመጣው አይደለም ክሌም በማድረግ ያመጣው አይደለም የሆነውን ነው ያወራው he is what he is የሆነውን ነው እኔና አብ አንድ ነን ሲል የሆነውን ነው እኔ እግዚአብሔር ልጅ ነኝ ሲል የሆነውን ነው everything what he says
የሆነውን ነው። ከሆነው ተነስቶ እንጂ የሌለውን ነገር እንዲሆንለት ፈልጎ ወይም ተመኝቶ ክሌም ያደረገው ነገር አይደለም። ኦኬ እኛ ታዲያ አሁን የእግዚአብሔር ልጆች ነን ስንል ምክንያቱም መጽሐፍ ቅዱስ ይነግረናልና ይው እግዚአብሔር አብ እንዴት አይነት ፍቅር እንደሰጠን ይው የእግዚአብሔር ልጆች ተብለን ልንጠራ እግዚአብሔር አላፈረብንም እንደዚሁም ነን ይላል። የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ነን ስንል ምን እያልን ያለ ነው? መለኮት ነን እያልን ያለ ነው? ልክ ቁጭ ላይክ እንደ እግዚአብሔር ነን እያልን ያለ ነው ወይስ ይሄ ከእግዚአብሔር ዘር በመካፈላችን ከእግዚአብሔር ዘር በመቀበላችን ይሄ የተቀበልነው ዘር የእግዚአብሔርን ያስመሰለን ቨርቹ ምንድነው አይደል? አሁን በደንብ ይሄንን ማየት አለበት። እግዚአብሔር የተገኘ አይደለም፣ አስገኝ የለውም አይደል? አስገኝ የለውም። ስንነጋገር ስለ እግዚአብሔር ስናወራ ስለ መለኮት ስናወራ ከምናወራው ነገር አንዱ የጋራ ኮንሰንሰስ የሚያደርገን አስገኝ የሌለው አስገኝ አመንጭ የሌለው ከምንም ነገር ያልመነጨ ግን የነገር ሁሉ አስገኝ የሆነ ማለታችን ነው። ለእርሱ ምንም አይነት የሌለው ኮዝ የሌለው ምክንያት የሌለው ለመገኘቱ ለተገኘበት ቢንግ ሆኖ ለተገኘበት መገኘት ምንም አይነት አስገኝ የሌለው ዘላለማዊ ነው ስንል ቀዳማዊ ነው ስንል ምንም አይነት አስገኝም የለው አሁንም ደግሞ በሚኖረው መኖር ውስጥ መለወጥ የሌለው ነው የሚል ሐሳብ አለን ማለት ነው። ማለት በጥቂቱ ይሄን ሐሳብ እንይዛለን ማለት ምን ማለት ነው? በእኛ ሐሳብ እግዚአብሔርን አንፈጥረው። በእኛ ሐሳብ ማለት እንዲህ ብለን በማሰባችን አንፈጥረው፣ ግን ከነገሮች እንለያለን ማለት ባይዘው ሁላችንም ለምናወራው ለማንኛውም ነገር ራሽናሊቲ እንጠቀማለን። ብዙ ሰዎች እንደዚህ ይገጥሙኛል። አንዳንድ ሰዎች አንተ ራሽናል ነህ፣ በሪዝኒንግ ነው የምታምነው፣ ይሄ አንተ ክሬት ያደረከው ነው ይሉና የኔን ሐሳብ ምን ለማድረግ ዲስካርድ ለማድረግ የሚጠቀሙበት ግን እነሱ ራሱ ራሽናሊቲ ነው የሚጠቀሙ። ሎጂክ ይጠቀማሉ፣ ራሽናሊቲ ይጠቀማሉ። በጣም የሚያስ ጊዜ ውስጥ ነው የገባ ነው ጎበዝ። ማለት ሰውየው ራሽናል ሆኖ በራሽናሊቲ ያወራ ራሽናላይዝ ያደረገ በምክንያት በአመክኖ ሐሳቡን ያቀረበ የሞገተ ሌላውን ሰው አንተ ምክንያታዊ ነህ ራሽናል ፍጥረታዊ አእምሮህን ነው የምትጠቀመው ይልና ዲስካርድ ያደርጋል። የራሱን ግን መንፈሳዊ ነው መገለጥ ነው ይላል። እንዴት አይነት እኮ አስቸጋሪ ጊዜ ውስጥ እንዳለን ለመናገር በጣም ይከብዳል። ጊዜው ከባድ ጊዜ ነው ያለው። ግን ዋትሶኤቨር አሁን መለኮት ስንል መለኮትን ስናወራ አስገኝ የሌለው ማለታችን አስገኝ የሌለው ይሄ አስገኝ የሌለው ስለ ኢየሱስ ክርስቶስም ስናወራ ኢየሱስ ክርስቶስ ቃል የሆነው ቃል ተብሎ የተጠራው ጋድ ለምሳሌ አብ አባት እግዚአብሔር ተብሎ ተጠርቷል አይደለም? በመጽሐፍ ቅዱስ ይሄን ወርድም ቃል ተብሎ ተጠርቷል። የዚህ ግንኙነታቸው ምንድነው? አንድነታቸው ምንድነው? ልዩነታቸው ምንድነው የሚለው ያንን ኮንሴፕት ወደፊት በሌላ ጊዜ በስፋት እናያለን። አሁን ግን እሱን ሳልነካ ግን ይሄ እሱ የሆነበት መሆን ማለት ከአብ ምን ያላለበት ከአብ ያልቀደመበት ከአብም ያላነሰበት ከአብ ጋር አንድ የሆነበት የተገኘበት ያንን ማንነቱን ይዞ ነው ልጅ ተብሎ የተጠራው። ሲጠራ ልጅ ተብሎ በዚህ የተጠራው በግብር ስብል እንበለው በፋንክሽናል ኔም እንበለው ብቻ በዚህ ተጠርቷል። እሱና እኔ አንድ ነን ወይ ተመሳሳይ ነን ወይ? ለኔ ጅማሬ አለኝ አይደለ? ለሰው ልጅ ጅማሬ አለው። ሰው ተብያለሁ የተጠራሁት እግዚአብሔር አይደል የፈጠረኝ፣ እግዚአብሔር አይደል ያስገኘኝ። ጅማሬ አለኝ። ጅማሬ የሌለው አምላክና ጅማሬ ያለኝ እኔ አንድ ነን ወይ አይደለም መጠየቅን ያለብን። አሁን ስንጠይቅ ምን ማለት ነው? ወይም አሁን አንዳንዶቹ ኢስቶቹ እንደሚያስቡት ይሄ ጅማሬ የሌለው አምላክ ሁሉን ያስገኘው አምላክ ወይም ያ ማይንድ ወይም ያ አእምሮ ራሱን ለውጦ እኔን ነው የሆነው ይዛትሩ ነው ወይ እንደዛ ነው የሆነው? ራሱን ቀየረና ራሱን በሌላ ፎርም መገኘት ፈለገና ያንንም ፎርም ሰው ብሎ ጠራና ተገኝቶ ራሱን ለቆ ማለት ነው። እኔን ሆኖ ነው የመጣው እኔን ሆኖ ነው የተገኘው? ወይስ ይሄ አምላክ እርሱን እንዲወክለው እሱን ፕሬዘንት እንዳደርገው መጽሐፍ እንደሚነግረን በመልኩና በምሳሌው ፈጥሮን በኔ መምጣት ነው የፈለገው አይደል? እነኚህ ነገሮች በክሊርሊ እና ልጅ የተባልኩበት
ወይም የእግዚአብሔር መልክ የተባልኩበት ወይም የእግዚአብሔር ምሳሌ የተባልኩበት ዋነኛው ምክንያት አዎ በፍጥረት የእግዚአብሔር ፍጥረት ነኝ። በእግዚአብሔር ተፈጥሬያለሁ፣ በእግዚአብሔር ተገኝቻለሁ። በመልኩ ነው የተገኘሁት። ማን ሊመጣብኝ? እርሱ ሊመጣብኝ፣ እርሱ ሊገኝብኝ፣ እርሱ ሊገለጥብኝ፣ እሱ ሊታይብኝ ማለት የሚሰራብኝን ሁሉ የሚሰራው በራሱ ልክ በራሱ መጠን ግን ሰው በተባልኩት በኔ ልክ ጳውሎስ እንደተናገረው በኔ ሁኔታ ልጁን ሊገልጥ በወደደ ጊዜ ከስጋና ከደም ጋር አልተማከርኩም እንዳለ በዚሁ ይሄ በምታዩት ሰውዬ መልክ ምሳሌ ወይም በራሳችሁ በእናንተው በዛው ልክ ሊገለጥ እግዚአብሔር ሊወጣ እግዚአብሔር ምን ብሏል? መጥቷል። ይሄንን መገለጡን ይሄንን መታየቱን የማያቋርጥ መቀጠሉን እና ይሄንን የሚገለጥበትን ማንነት ልጅነት ብሎ ጠርቶታል። ማለት አንዳንዶቹ አዶፕትድ ሰን ይሉታል፣ አንዳንዶቹ የለም እኛ አዶፕትድ አይደለንም የባህሪ ልጆቹ ነን ይላሉ። እንዲህ አይነት ዲቤት አለ፣ ክርክር አለ። ግን እሱን ስሙን እኔ ስሙ ብዙ ቦዘራ አያደርገኝም። ግን እኛና ኢየሱስ ፈጽሞ አንድ አይነት ክላስ አይደለንም። ምን ማለት ነው? ክላስ የምትለዋን ቃል ለጊዜው ላስቀም ማለት we have inherited similar ህይወት ይዘናል። ምክንያቱም ህይወቱን አካፍሎኛል፣ ህይወቱን ተካፍያለሁ። እኔ የተካፈልኩት ህይወት አይነት ውስንነት አለው፣ ደርዝ አለው፣ ልክ አለው ማለት ምንድነው? ደሪቬቲቭ ላይፍ ነው የኔ ማለት እግዚአብሔር የሚባለው አምላክ ከሱ ድራይቭ ያደረገ ነው። ደሪቬቲቭ ማንነት ነው ያለኝ። እግዚአብሔር ግን ወይም ራሱ ኢየሱስ ክርስቶስንም ጨምረን ይሄ ደሪቬቲቭ ማንነት አይደለም፣ ድራይቭ ያደረገ ማንነት አይደለም ያለው፣ አስገኝ የሆነ ማንነት ነው ያለው። ሁሉ በእርሱ ተፈጥሯል፣ ከሆነው አንዳች እንኳን ያለ እርሱ የሆነ የለም። ሁሉ በእርሱ ምን ብሏል? ሆኗል። እኔ የሆንኩ ነኝ፣ እኔ የተገኘሁ ነኝ፣ እኔ ድራይቭድ የተደረግኩ ነኝ። እሱን ለመወከል እሱን ሪፕሬዘንት ለማድረግ የሱን መልክ የሱን ምሳሌ የሱን ጥበብ የሱን ካራክተር ለማሳየት በዚህ ይሄን ካራክተሩን መልኩን ጥበቡን ዕውቀቱን ባህሪውንና ማንነቱን በመግለጥ ቨርቹ አይ አም ሂዝ ሰን ለምንድን የምመስለው እሱን ስለሆነ መልኬ እሱን ስለሆነ ጥበቤ እሱን ስለሆነ ዕውቀቴ እሱን ስለሆነ የምገልጠው የሱን አቅምና ፓወር ስለሆነ ማለት ይሄ እነኚህን ነገር የተቀበልኳቸው ናቸው፣ የኔ አይደሉም። እኔ በማንነቴ ያገኘኋቸው አይደሉም። ተገኝ ስለሆንኩኝ አስገኝ ስላለኝ አስገኝ ሁሉ ጊዜም ከኔ ይበልጥ is beyond, he's far above። አስገኘን ሙሉ አላክልም። እንደዛ ከሆነ አስገኘን ሙሉ ማክል ከሆነ እኔ ራሱ ዲቫይን፣ እኔ ራሱ መለኮት ነኝ፣ እኔ ራሱ ፈጣሪ ነኝ። እኔ እና እሱ ስንት ነን? አንድ ነን ከሆነ እንደዛ ከሆንኩኝ ፈጣሪ ከሆንኩኝ አምላክ ከሆንኩኝ ማለት my future is fully under my authority ነው ያለው ማለት ነው። ኦቶሪቲ ነው ያለው። እኔ ነኝ ፊውቸሬን ዲዛይን የማደርገው፣ እኔ ነኝ የምገዛው። በእኔ ላይ ማንም ሊሾም አይችልም፣ በእኔ ላይ ማንም ሊነክስ አይችልም። መድኃኒትም ደግሞ አያስፈልገኝም አይደለ? ጌታም አያስፈልገኝም። ቢኮዝ አም ጋዳ አምላክ ነኝ። ምን ያደርግልኛል? ምንም አያስፈልገኝም ማለት እንደተባለው ብቻ ይሆናል ማለት ነው። ለካ አምኖ ታወቀ ዋት አሁን ጋድ መሆኔና ነው ለካ ያላወቅኩት፣ ጋድ መሆኔን ነው ለካ ያልተረዳሁት። ስለዚህ ሰን ኦፍ ጋድ ነን የሚለውን እሳቤ ስናወራ ሌሎች እንደሚሉት አይነት አይደለም እያወራ ያለው። አንዳንድ ጊዜ አሁን ከረንትሊ አንድ ነገር ገጥሞናል፣ ችግር ገጥሞናል። we have a similar words እንጠቀማለን፣ ተመሳሳይ ቃል እንጠቀማለን። ግን ተመሳሳይ ኮንሴፕት አይደለም የተሸከመው፣ ወይም ተመሳሳይ ጽንሰ ሐሳብ አይደለም የያዘው። አንዳንዶች እግዚአብሔር ልጅ ነን ሲሉ እግዚአብሔር ነን ማለታቸው ነው። we are God ማለታቸው ትንንሽ ምናምን አይደለም። we are God በቃ ሁሉም ነገር ጋድ ነው፣ ሁሉም ነገር አምላክ ነው ማለታቸው። አሁን ልናመልክ የሚገባው የለም ከኛ ውጭም ሌላ ፐርሰን የሆነ ታይም። አሁን ማለት መቼም እንግዲህ ማቹር እንዳደረገ ሰው ስለሆነ የምናወራው ስለ ስፔስ ስናወራ ወይም ስለ ዳይሜንሽን ስለምናወራ የሆነ አንድ ቦታ አይደለም የምናወራው አይደል? እግዚአብሔር ብለን ስናወራ በሰማይ ይኖራል ምናምን ስንል
የሆነ ስፔስ የሆነ አንድ ቦታ ላይ ልክ አሁን እኔ ተቀምጬ አንድ ቦታ ውስጥ እንደማወራው እንደሱ አይነት ወሬ አይደለም ማወራው። ለዚህ እንኳን ለአካሌ ነው አይደለ በቦታ የተወሰንኩት። በአእምሮዬ በቦታ አልተወሰንኩኝ። ለምሳሌ በሐሳቤ በቦታ አልተወሰንኩኝም። ማለት እዚህ አሁን ያለሁበት ሩም ውስጥ ነኝ ያለሁት፣ ግን በሐሳቤ I can be feel the Ethiopian የሚባለው ኢትዮጵያ ኮንቴክስት ስለሆነ I can feel the African, I can feel the world, I can be above feeling and sensing of the universe ማሰብ ይችላል። ስለዚህ አይደለሁም ማለት ነው። ስለዚህ ስለ እግዚአብሔር ሳወራ በሰማይ ስል የሆነ ታይም በሆነ ታይም ቲና በሆነ ስፔስ ኤክስ ላይ እንዲች የሆነች አንድ ቦታ ላይ እንደኔ ቁጭ ያለ የተቀመጠ ነው ማለት አይደለም። እንደሱ አይደለም እያወራን ያለው። በሐሳቤ እንኳን እኔ በቦታ የተገደብኩ አይደለሁማ፣ በቦታ የተያዝኩ አይደለሁማ። አሁን I can think to America, I can think to Europe, I can think to East, I can think Mars, star ማሰብ እችላለሁ። ምክንያቱም ግን ይሄ አካሌ ግን በታይም እና በስፔስ ተወስኖ አንድ የሆነ ኤክስ ላይ ተገኝቻለሁ አይደል? እንደዛ ማለታችን አይደለም። ማለት ስናወራ አንድ ነገር አንዳንድ ይሄ ከሰው ተነስተን ማፕ የምናረጋቸው ነገር አለ። ማለት አምላክ አለ፣ ኤግዚስት አድርጓል፣ የሚገዛ አምላክ አለ፣ በዙፋኑ ላይ አለ ስንል የሆነ አንድ ቦታ ላይ ተቀምጦ ቁጭ ያለ አይነት ያልክ ነው ብለው ሰዎች ሞክ ያደርጋሉ። እንደዛ ሞክ ያደርጋሉ። they are trying to mock us አይደለ? ስለ ጌታ ኢየሱስ ክርስቶስ ኢቭን ስናወራ ለምሳሌ መጽሐፍ ቅዱስ በራእይ መጽሐፍ ላይ ሰማይም ተከፈተ፣ እነሆ በዙፋኑ ላይ የተቀመጠ ነበር፣ የተቀመጠውም የሰው መልክ ይመስል ነበር ይላል። እና ያ አሁን ለምሳሌ የት ጋር ነው የሚገኘው? can I locate? nobody can locate it. nobody can locate it. ስፒሪቹዋል ዓለሙ የት ጋር ነው? የት ይገኛል? ከምን ጀርባ ነው የሚለውን ማንም ካንወሳይ እንደሱ ሊል አይችልም። ማለት እውነት ነው። አንዳንድ አባቶች በአንዳንድ እምነት ላይ ሰማይ አንዶቹ 3 ሰማይ ነው ያለው፣ 3ኛው ሰማይ ላይ ነው የሚገኘው ይላሉ። አንዳንዱ ሰማይ 7 ነው ይላሉ። አው በጁም ካልቸር ወይም ደግሞ በቀደሙት ጥንታዊ እምነት በኦርቶዶክስ ቤተክርስቲያንም 7 ሰማያቶች እንዳሉ ይታመናሉ እና 7ኛው ሰማይ ላይ እንዳለ ይነግሩናል። it might be true, it might not be። ስለሱ ብዙ ሙቀት ስለሌለኝ ስለሱ አልናገርም። እኔ አላውቀውም ማለት እኔ ያልደረስኩበትም ማለት እነሱ የሚናገሩት ነገር ሐሰት ነው፣ ውሸት ነው ማለት ግን አይደለም። እንደሱ ማለት አይደለም። ግን እኔ አሁን አላውቀውም። 3ኛ ሰማይ ይኑር አላውቅም፣ 7ኛ ሰማይ ይኑር አላውቅም። እንደ ጳውሎስም እስከ 3ኛ ሰማይ ድረስ ስላልተወሰድኩኝ ሰማይ ማለት ራሱ አንደኛው ሰማይ ምንድነው፣ ሁለተኛው ሰማይ ምንድነው፣ 3ኛ ሰማይ ምንድነው የተወሩ ወሬዎች ላወራ እችላለሁ። ግን እኔ ኤክስፒሪየንስ ያደረኳቸው አይደሉም። ላወራ ግን አልችልም ስለሱ። ግን ስለ እግዚአብሔር ጽንሰ ሐሳብ ግን እግዚአብሔር ስለሚባለው ኢንቲቲ ግን ስለተነካው ስለተገኘሁበት ህብረት ስላደረኩት ግን አወራለሁ። ስለ ጌታ ኢየሱስ ክርስቶስ ግን ህብረት ስላደረኩ አወራለሁ። ስለ መንፈስ ቅዱስ ህብረት ስላደረኩበት አወራለሁ። ዳትስ ማለት ፋውንዴሽኔ መጽሐፍት ነው። አሁን መጽሐፍ ቅዱስ ነው የምጠቀመው። ቦልድሊ ስቴት አደርጋለሁ። መጽሐፍ ቅዱስ ነው የምጠቀመው። ከመጽሐፍ ቅዱስ ነው ተነስቼ የማወራው። ሶርስ አለኝ ዴፊኒት ኤንድ ኮንከር የሆነ ሶርስ አለኝ። እዛ ላይ ተመስርቼ ነው የማወራው። ብቻም አይደለም መጽሐፍ ቅዱስ ላይ ያሉትን ኮንሴፕቶች አሁን መታደስ ሳወራ ስለ መታደስ ስናገር ማለት እዛው ላይ በተጻፉት ልክና በተጻፈው መጠን ህይወቱን ኤክስፒሪየንስ እናደርግ፣ ኤክሰርሳይዝ እናደርግ። እዛ ላይ የተጻፉት ነገሮች እውነት ናቸው፣ ውሸቶች አይደሉም። ሌት ዊ ዲር ማለት ሰዎች አልኖራቸውም ማለት አሁን ያሉት ቤተክርስቲያኖች ከዛ ትሩዝ ዲቬት አድርገዋል ማለት አይደለ? ዲቬት አድርገዋል ማለት የምናየው ነገሮች ሁሉ የመሸጫ የመነገጃ ሆነዋል ማለት ነገሩ እውነት ነው ማለት አይደለም። ለምሳሌ ኢየሱስ ክርስቶስ መጣና በምድር ላይ በሚመላለስበት ጊዜ እንግዲህ የአይሁድ እምነት የሆነውን ይሄ ሞዛይክ የሚባለውን እምነት የሚባለው እምነት እንግዲህ ሲመሰረት እግዚአብሔር ነው ለሙሴ ሕጉን የሰጠው፣ ስርዓቱን የሰጠው እነሱ ነው። ግን ከስርዓቱ ሰዎች ወጥተው ነበር። መቅደሱን የመሸጫ አድርገውታል፣ መቅደሱን የመለወጫ አድርገውታል። ኢየሱስ መጥቶ በመጀመሪያ ላይ አድርግ የፈለገው ምንድነው? the real truth of what is መቅደስ ማለት ምንድነው?
ለዚህ ነው ቤቴ የመሸጫና የመለወጫ ቤት አይደለም፣ ቤቴ የጸሎት ቤት ነው አይደል ያለው። ወደ ትሩዙ ነው፣ ወደ ስታንዳርዱ ነው፣ ወደ ኢንቴንቱ ነው፣ ወደ ታሰበው ነገር ነው ሰዎችን ሊያመጣቸው የፈለገው። እያንዳንዱን ነገር ኢየሱስ ክርስቶስ ሲያስተምር ከኢንቴንቱ ማለት ተሰጥቷቸው የነበረው ማለት እርስ በርሳቸው ያላቸው መስተጋብር መሆን ነበረበት። ቅድሚያ መስጠት የነበረባቸው ለማን ነበረ? ግን አሁን ከዛ ቅድሚያ እንዴት ወጥተዋል ሰዎቹ? ለምንድን ነው ሚስ ያደረጉት? ማለት መድኃኒት ይጠብቃሉ፣ ክራይስት የሚባል መሲህ ይጠብቃሉ። ያንን መሲህ ስለምንድን ነው ሚስ የሚያደርጉት? እና መሲህ ውስጥ በመካከላቸው ሲገኝ እነዚህን ነበር አይደል ያስረዳቸው የተነተነላቸው። ስለዚህ አሁንም አንዳንድ ኮንሴፕቶች ሚስ ሪፕሬዘንትድ በመደረጋቸው ወይም ደግሞ ሚስድ በመደረጋቸው አይደል። አሁን አንዳንዱ ሚስ ሪፕሬዘንት ተደርጓል፣ አንዳንዱ ተዘሏል፣ ሚስ ተደርጓል፣ ኦቨርሳይት ተደርጓል። ስለዚህ እነኚህን ነገሮች በደንብ እንመልከታቸው፣ በደንብ እንያቸው ነው። ዲኮንስትራክትም አንዳንድ ሀሳቦችን ስናደርግ ዲኮንስትራክት የማደርግበት ዋናው ዓላማ ነገሩ ትክክል አይደለም ብዬ አቮይድ ለማድረግ ለማስወገድ ሳይሆን በውስጡ ያለውን ትክክለኛ ስፒሪቹዋል ሜሴጅ ትክክለኛ ስፒሪቹዋል ኮንቴንቱን እንድናገኝና በዛ እውነታ ውስጥ ነው። ለምሳሌ ባለፈው እንዳነሳሁት ብዙ ሰዎች አሁን ክርስትና it does not use for nothing ይላሉ። ምንም ጥቅም የለውም ይላሉ። ለምንድን ነው ጥቅም የሌለው ሲባል መነሻቸው በትክክል ነው። ራሳቸው እኔን አልጠቀመኝም ይላሉ። ማለት እኔ ክርስቲያን ነበርኩኝ ሞክሬዋለሁ ይላሉ። ማለት ሞክሬዋለሁ አሁን እኮ በቃ ያስቸገረን ነገር ሞክሬዋለሁ የሚል ነገር ነው። ሞክሬዋለሁ ስለሞከርኩት አይሰራም ይላሉ። ማለት ሪሊ ክርስትና የሚሞከር ነገር ነው አይደል? ባለፈው ብያለሁ፣ ስሙ ብዙም ቦዘር አያደርገኝም። ክርስቶስ የሚሞከር ነገር ነው ወይስ ክርስቶስ በሪቨሌሽን የምንገናኘው ነገር ነው? መጽሐፍ ቅዱስ ሲናገር በጨለማው ስፍራ በልባችሁ ብርሃን ይብራ ያለ እግዚአብሔር ነው። ብርሃን በርቶልን የእግዚአብሔር ዕውቀት የተባለው የእግዚአብሔር ክብር የተባለው ክርስቶስን በልባችን ተገናኝተነው ስንጓዝ ቆይተን ነው ዩዝለስ የሆነብን ወይስ ፕሮቴስታንቲዝም የሚባል ሃይማኖት ወይም ኦርቶዶክስ የሚባል ሃይማኖት ወይ ካቶሊክ የሚባል የሃይማኖቱን አስተምሮችና ዶክትሪኖች ብቻ አዶፕት አድርገን በአይምሮ ይዘን ለኛ አልሰሩልንም ያለው ምንድነው ያለው? አሁን ክርስትና አይጠቅምም። ክርስትና ላለፉት 2000 ዓመት ምንም አይነት ሪሌቫንስ የለውም፣ ምንም አይነት ጥቅም አላመጣም፣ ምንም አይነት ዩዝለስ ነው ሰዎች የሚል ኮንክሉድ ያደርጋል። አረ ክርስትና መጥቀስ ይቻላል። አሁን ላለው ስልጣኔ ለዌስተርን ስልጣኔ ፋውንዴሽን እንደሆነ ቤዝ እንደሆነ ብዙዎቹ ከዛ ፋውንዴሽን ላይ በእነኛ ትሩዞች ላይ ተመስርተው እንደሆነ ሀገር የመሰረቱት ሀገር ያቀኑት ዛሬ ዩኒቨርሲቲዎቹን ብትሏቸው ዛሬ ትልልቅ ለምን ከኢንዱስትሪያል አብዮት ጀምሮ ያሉትን ትልልቅ ተሐድሶችን የበራው ክርስትና እኮ ነው። ማለት ክርስትና እኮ ነው የመራው ማለት ክርስትና በክርስትና ምክንያት የተሳሳተ ነገር አለ በደንብ እኮ ማየት አለብን እኮ። ፈርስት ሴንቸሪ ላይ እኮ የሰው ልጆች የሚኖሩበት እኮ ክልል ነበረ እኮ፣ ጨለማ ነበረ፣ ዳርክነስ ነበረ። ከዛ ዳርክነስ እኮ ወጥተው ነበረ። እውነት ነው። መልሰው የሰው ልጆች በካቶሊክ ቸርች ዲን ምንድነው ዶሚኔት በመደረግ ምክንያት የተነሳ ትሩዙን ለራሳቸው ጥቅምና ሐሳብ ፍላጎት ከማዋላቸው የተነሳ ዳርክነሱ ሰዎች ገብተው ነበር። መልሰው እግዚአብሔር ተሐድሰው በማምጣት በመቀስቀስ እኮ እንዴት አይነት ሪሌቫንስና እንዴት አይነት ጥቅም እንዴት አይነት ለሰው ልጆችና ለሂዩማኒቲ ነፃነት እኮ ደግሞ እንደሰራም ይነግረናል። ስለዚህ በኔ በዚች አሁን እኔ እንግዲህ እድሜ 50 ዓመት ሞልቶኛል። 50 ዓመት ሞላኝ ከአንድ 4 ወር በፊት 50 ዓመት ሞላው። እንግዲህ ወዳጆቼ ጓደኞቼ እድሜያችንን አጋለጥክ እንዳትሉ እና 50 ዓመት ሞላኝ እና 50 ዓመት ሞልቶኝ ከ50 ዓመቱም ይመስለኛል በትክክል ፕራክቲካል እንደው ከጌታ መከተል የጀመርኩት የ16 ዓመት ልጅ አካባቢ ሆኜ ነው ከትሩዙ ጋራ እና እንደው የመጀመሪያዎቹ ዓመት እንኳን በደንብ አንደርስታንድ አላደረኩም። ምን እንደው አንደርስታንድ አድርጌ ተጉዣለሁ የምልባቸው 30 ዓመቶች ይኖሩኛል። ግን በዚህ 30 ዓመት ኤክስፒሪየንስ ተነስቼ ካናይ ኮንክሉድ ማለት ይሄ ነገር በተመራ ስቲል አሁንስ በትክክል አንደርስታንድ አድርጌዋለሁ ወይ አረለው እንደይጋለ እውነት ነው ኤክስፒሪየንስ አለኝ እውነት ነው። ግን ፉሊ እንትን አድርጌዋለሁ ወይ ኮምፕረንድ አድርጌዋለሁ ወይ ሪያላይዝ አድርጌዋለሁ ወይ ይሄንን ነገርስ ለማወቅ ለመከተል ምን ያህል ዲቮተር ነበር ዴዲኬሽን ነበረኝ ነው ወይስ ግሩፕ ውስጥ ተቀላቅዬ ዝም ብዬ ወጣና ገባ ነበር? እና አሁን እኔ ተነስቼ እኔ አሁን ይሄ ነገር ትክክል አይደለም ብል ማለት ትክክል አይደለም ብል ማለት የኔ ምስክርነት ብቻውን ከንዳት ዲቫሊድ ያደርጋል ወይ? እነኚህ ነገሮች እንደ ባላምሮ ብንጠይቅ ብንመልስ ጥሩ ይመስለኛል።
ግን ዋትሶኤቨር አሁን ወደ ዋናው ነገር ልመለስና ስለዚህ እኛ የእግዚአብሔር ልጆች ነን ስንል ምን እያለን ያለ ነው? እግዚአብሔር የሚገለጥብን፣ እግዚአብሔር የሚታይብን፣ እግዚአብሔር ሐሳቡን የሚገልጥብን የእግዚአብሔር ድምፅ ነን፣ የእግዚአብሔር መልእክት ነን፣ የእግዚአብሔር መታየት ነን፣ የእግዚአብሔር መደሰስ ነን፣ የእግዚአብሔር መተረክ ነን። አባት የሚያደርገውን ሁሉ በምድር ላይ ለማድረግ ያዘጋኘን አካሉ ነን፣ መገለጫዎቹ ነን ማለታችን እንጂ አምላክ ነን ማለታችን አይደለም። ሰው ዲዛይን የተደረገው አምላክን ለመግለጥ ነው፣ አምላክን ለማሳየት ነው። ይህንን አምላክ የመግለጡን ሂደት፣ አምላክ የማሳየቱን ሂደት አምላክን እንዲያሳይ የተሰራበት ስትራክቸሩ አይደለ? የሃርድዌሩ ስትራክቸሩ የሃርድዌሩ ብለን የምንለው ነገር አምላክን ለመግለጥ ስለሆነ በዚህ ቨርቹ በዚህ ዳይሜንሽን ልጅ ይባላል። ለምን ልጅ ይባላል? የታየበት አባት ስለሆነ፣ የተገለጠበት አባት ስለሆነ፣ የተገለጠበት የእግዚአብሔር ሐሳብ ስለሆነ፣ የተገለጠበት የእግዚአብሔር ፍቃድ ስለሆነ እንጂ እሱ መለኮት ነው ማለት አይደለም። መለኮት ይዝ ሌላ ክላስ ማለት የህይወቱ አይነት የምንኖረው ህይወት አይነት ሐሳቡ አይነት ሰማያዊ ነው፣ እግዚአብሔራዊ ነው፣ ክርስቶሳዊ ነው። አዎ ክርስቶስ ግን አይደለም። ክርስቶስ አይደለም። ክርስቶሳዊ ህይወት እንኖራለን። ክርስቶሳዊ ሐሳብ እንኖራለን። ክርስቶሳዊ ፍቃዶች አሉን። ክርስቶሳዊ ዕውቀቶች አሉን። ክርስቶሳዊ ምንድነው የሚባለው ፍጻሜና ደስትኒ አለን። በሱ ውስጥ ስላለን፣ በሱ ውስጥ ስለተጠቃለልን። ግን እኛ ክርስቶስ ነን አይደለም። እኛ ክርስቶስ አይደለም። እውነት ነው፣ የክርስቶስ አካሉ ነን። he is our head, he is our life። አዎ ግን he is beyond and above us ማለት እንዴት እያሰብን መሰላችሁ? ክርስቶስ ራሳችን ነው ስንል፣ እኛ አካሉ ነን ስንል በቃ the end of the world is us everything እኛን ሆኗል እያልን አይደለም። በእኛ አለ፣ ከኛም በላይ ይኖራል። በእኔ አለ፣ በእያንዳንዱ ቅዱሳን ውስጥ አለ። ፍጥረትን ያስተዳድራል፣ አድሚኒስተር ያደርጋል። ሁሉ በስልጣኑ ቃል ተደግፈው ይኖራል። ቢዮንድ ኤንድ አባውቭም ብቻውን ይኖራል ማለት እኔን አስገኝቶኛል፣ በእኔ እየኖረ ነው፣ እኔን እያስቀጠለኝ ያለው፣ ካለ እኔም የሚኖር አምላክ። እሱ አልፋ ነው፣ እሱ ኦሜጋ ነው፣ እሱ ፊተኛ ነው፣ እሱ መጀመሪያ ነው። እሱ አስገኝ የለውም፣ ለሱ ፍጻሜ የለውም። በሱ የተፈጠሩት ነገሮች መጀመሪያ አላቸው፣ መፈጸምም አላቸው። በዚህ ሂደት ውስጥ፣ በዚህ አውድ ውስጥ፣ በዚህ ታሪክ ውስጥ የተካተትን እና ልጅነትን ስናወራ ያ እንደቀደመው እባብ እንደነገረን ማለት ነው። ለሔዋን መጥቶ እግዚአብሔር ዋሽቷል፣ ሞትን አትሞቱም እናንተ እንደርሱ እንዳትሆኑ ነው ብሎ አይደለ የዋሻት። እና የሚበሉትም ያንን ዕፀ በለስ የሚባለው ነገር ምንድነው የሚለውን እሱ በሌላ ጊዜ እናያለን። ሲበሉም በሉ የሚባለውም ነገር ምን ለመሆን ነው? አምላክ ለመሆን ነው። አሁን we have not here to work to be አምላክ። ተመሳሳይ ያንን ይቅርታ ለምንጠቀም ለነበረው ቃል ያንን አይነት አሮጋንሲ ለማራመድ አይደለም። ዛሬ እናንተ እንግዲህ አማልክት ከሆናችሁ መልካም መብታችሁ ነው። የመጋፋት መብት የለኝም። ግን እነግራችኋለሁ፣ በትህትና እነግራችኋለሁ፣ በፍቅር እነግራችኋለሁ። የሰው ልጅ መቼም አምላክ አይሆንም፣ አምላክ ሊሆንም አይችልም። አምላክ መሆንን አስፓየር ማድረግ መመኘት ብቻ ነው የሚሆነው፣ ከንቱ ጩኸት ብቻ ነው የሚሆነው። አምላክ ልንሆን አንችልም። አምላክ ግን ሊገለጥብን፣ ሊታይብን፣ መለኮታዊ ጥበቡን የማይታየው ማንነቱን በሚታይ መልኩ በሚታይ ፎርም በእኛ አምጥቶ ለፍጥረት ሊገልጥብን ለዛ ፐርፐዝ ለዛ ዓላማ እኛን አዘጋጅቶናል፣ እኛን አምጥቶናል፣ እኛን ለእርዚህ ፐርፐዝ አምጥቶናል። ልጁ ኢየሱስ ክርስቶስ ግን አምላክ ልክ እንደ አባቱ ኤግዛክትሊ በሴም ካይንድ ነው፣ አምላክ ነው። እኔ ግን አም ደሪቬቲቭ ከእግዚአብሔር የተገኘሁኝ፣ ከእግዚአብሔር የወጣሁኝ፣ የእግዚአብሔርን መልክ ለማሳየት የተዘጋጀሁኝ እና በእግዚአብሔር የምጠናቀቅ የእግዚአብሔር መልክ ያለብኝ ግን እግዚአብሔር ያልሆንኩኝ ስሜም ሰው ነው። ክላሳችን ራሱ ሰው ይባላል። ሰው ከፍጥረት የተለየ ክላስ አለው፣ አፕግሬድድ የሆነ ክላስ አለው። ያ ክላሱ የሰው ክላስ ይባላል። የመለኮት ክላስ ሌላ ነው። የመላእክት ክላስ ሌላ ነው። የሰው ክላስ ሌላ ነው። ሰው ግን ልዩ የሚያደርገው ነገር መለኮትን መግለጥ መቻሉ ነው።
መለኮትን ማምጣት መቻሉ ነው። መለኮትን በመግለጥና መለኮትን በማምጣት ለመለኮት በጸጋ እንደሚሉት አንዳንድ አባቶች፣ የቀደሙት አባቶች እንደውም ደስ ይለኛል። በኦርቶዶክስ ቤተክርስቲያን አንድ እሳቤ አለ። ይሄ ጆርኒ ኦፍ ቴዎሲስ የሚሉት ይሄ ወደ መለኮት በጸጋ መለኮት ለመሆን የሚደረግ ጉዞ የሚሉት አለ እና አይ ላይክ ኢት በጣም አይ ላይክ ዛት ወርድ በጣም ወደዋለሁ። እና እግዚአብሔር ወዶና ፈቅዶ የመለኮቱ ባህሪ ተካፋዮች እንድንሆን በተስፋ ጠርቶናል። ስለዚህ he is opened his door አድርጓል። ኑ ምሰሉኝ ብሎ ማለት ምንን ምሰሉ ማለት የኔን ካራክተር ምሰሉ፣ የኔን አትሪቢዩት ምሰሉ ብሎ መለኮትነት ወገኖች ሆይ አይወረስም። መለኮት ስንል እኮ ለመሆንም በቃ የተገኘን ሆነን አስገኘን መሆን አይቻልም። በቃ መሆን አይቻልም። በቃ የተገኘን ከአስገኛችን ፈቅዶና ወዶ የለቀቀልንን መጠን ያክል የለቀቀልንን ልክ ያክል እንድንሆነው የፈቀደውን ያክል ዲዛይን ያደረገውን ያክል ማይንዱ እኛ እንድንሆነው የሰራውን ያክል ብቻ ነው መሆን የምንችለው። ይሄ ትህትና ነው። this is humbleness ነው። ስለዚህ ለአምላካችን ለእግዚአብሔር ክብር እየሰጠን በፊቱ እየሰገድን እያመለክን እየተገዛን የተለቀቀልንን ሕያው መንገድ እየተከተልን እርሱን በመምሰል ለመፈጸምና ለመጠናቀቅ ልጆች ተብለን በተጠራንበት መልክና ልክ አይደለ ከተጻፈው አትለፍ እንደተባለ ሳንለጥጠው እና አንዳንድ ጊዜ እሺ መለኮት ነው ይላል። አሁን ሰዎች ፈሪ ስለሆንክ ነው ይላሉ። ማለት እሺ ነኝ አልኩ በቃ እሺ መለኮት እና ሰዋት ምን ይተፈሳው መለኮት ነኝ አልኩ በቃ ምንም ምን እስኪ ዋዳዛት ይታል መለኮት ነኝ የሚሉትም ይታመማሉ አይደለ? መለኮት ነን ብለው የሚሉትም ነገሮች ይቸገራሉ ምናምን እኮ ስለሆነ እኮ አይደለም፣ ሪያሊቲው አይደለም። ሪያሊቲ ማለት ኖርማል ጤነኛ አእምሮ ካለን አይደለም። እኛ ሰዎች ነን። ፈጣሪያችን ፈጣሪ ነው። ፈጣሪያችን አስገኝ ነው። አምላካችን አምላክ ነው። እኛ ፈጥሮናል፣ ለፐርፐስ ፈጥሮናል፣ ለዓላማ ፈጥሮናል፣ ሊገለጥብን ፈጥሮናል፣ ሊታይብን ፈጥሮናል። ይሄንን መንገድ ምን ብሎታል? ልጅነት ብሎታል። ልጅነት ማለት የአባት መተረክ ነው፣ የአባት መታየት ነው፣ የአባት መዳሰስ ነው። ይሄንን የተሰጠንን ክብር፣ ይሄንን የተሰጠን ድንቅ ጥሪ በማወቅና በመረዳት የእግዚአብሔር ሐሳብ እንዲገለጥብን እንዲታይብን ነው ሲክ ማድረግ ያለብን። ሲኪንግ ዘ ትሩዝ ማለት ይሄ ነው። ጌታ ይባርካችሁ። በመገዛት የምንከተል እንድንሆን እግዚአብሔር ይርዳን። አላችሁ ረድቶናልና this is the truth that I say